ጤና ይስጥልኝ ተመልካቾቻችን ይህ ብሩህ ተስፋ የተሰኘው ፕሮግራማችን ነው። በዛሬው ፕሮግራማችን እንግዲህ እንደተለመደው ሁሉ እንግዳና የተለየ ርዕሰ ጉዳይ ይዘንላችሁ መተናል። በዛሬው ፕሮግራማችን እንግዲህ በ1962 ዓመተ ምህረት የኢትዮጵያ መስማት የተሳናቸው ብሔራዊ ማህበርን ከመሰረቱት አንዱ ከሆኑት ጋራ ነው ቆይታ የማደርገው። እንኳን ደህና መጡ። ኦኬ ሃሎ ለቹ ኦኬ ና በ1962 የኢትዮጵያ ብሔራዊ ማህበር ያቋቋሙበት ምክንያት ብዙ ነው። የመጀመሪያው ግን ህብረተሰቡ ስለ መስማት የተሳናቸው ያለው እውቀት በጣም አነስተኛ ወይም ዜሮ ነው። እስቲ በቅድሚያ ወደ ጥያቄያችን ከመግባታችን በፊት ስለርሶ እስቲ ያስተዋውቁ። አሁን ተመልካች ያውቁት እርሶን ማን እንደሆኑ ምን እንደነበሩ እስቲ ያስተዋውቁ ከስሞት ጀምሮ። ለመጀመሪያ ጊዜ እኔ ጀመርኩት እኔ ነኝ እና ይኸውም በዛን ጊዜ ደስታ የደንቆሮች ትምህርት ቤት አስተማሪ ነበርኩኝ እና በዛን ጊዜ ችግር ተፈጥሮ ነበረ። ያ ትምህርት ቤት ሊዘጋ ተቃርቦ ነበረ። ለምንድን ነው? ሁለት መሪዎች ከአሜሪካ መጥተው ነበረ። አንዱ በመጽሐፍ ቅዱስ በኩል፣ ሌላው ደግሞ መስማት የተሳናቸው ትምህርት ቤት በኩል ነበረ ተከፋፍለው የሚሰሩት። ግን የመጽሐፍ ቅዱስ ኃላፊው የሆነው ኦኬ ትምህርት ቤቱን እፈልጋለሁ አለ ነው እና ትምህርት ቤቱን በኃላፊነት የሚመራ ሰውዬንን ሀሳብ ተቃወመ። ምክንያቱም መጀመሪያ ሚሽኑ ወደ ሀገር ሲገባ ፈቃድ የተሰጠው መስማት ማይችሉትን አስተምራለሁ ብሎ ነበረ። በዚህ መሰረት መንግስትም አስፈላጊውን እርዳታ ሰጥቷል። ለምሳሌ አሁን ትምህርት ቤቱ ያለበት ቦታ መንግስት የሰጠው ነው። ከዚያም በላይ ብዙ እርዳታ ሰጥቶ ነበር እና በዚህ ምክንያት ሲጣሉ እኛ አስተማሪዎች ስብሰባ አደረግን እና ይሄ ነገር ሁለቱ ክፍሎች ሲነታረኩ ህፃናቱ የት ይሄዳሉ? ምንድነው የወደፊት እይታው? ስለዚህ ይሄ አይሆንም ብለን እኛ ኦኬ አንድ ሀሳብ አመጣን። ይኸውም ከኔ ጋር አብረው ይሰሩ የነበሩት አቶ ተስፋዬ አስናቀ ይባላሉ። ይሰማሉ፣ አስተማሪ ነበሩ። በመስማት የተሳነ በጣም የተከበሩ የተወደዱ ሰው ነበሩ እና ከኔ ጋር ለመስራት በበጎ ፈቃደኝነት መጡ። እኔም በበጎ ፈቃደኝነት ነው ይህን ስራ የጀመርኩት እና በዛን ጊዜ እኔ አላማዬ ወደ ውጭ ሀገር ሄጄ ትምህርቴን ለመቀጠል ነበረ። ለምንድን ነው? አዲስ አበባ ዩኒቨርሲቲ ውስጥ ለ2 ዓመት ስማር ምንም አይነት እርዳታ አልተሰጠኝም እና በጣም አስቸጋሪ ሁኔታ ነበረ። በዚህ ምክንያት ነው ሀሳቤን ለወጥኩና ወደ ማህበራዊ ጉዳይ ሚኒስቴር ሄድኩኝ። እዚህ መቀጠል አልችልም እና ወደ ውጭ መሄድ እፈልጋለሁ ብዬ ተናገርኩኝ። በዛን ጊዜ በተመሳሳይ ጊዜ አዲስ ትምህርት ቤት የመስማት የተሳናቸው ትምህርት ቤት ተከፍቶ ነበረ እና አንተ ኃይሉ ለምን እኛ ከዛ ትምህርት ቤት ኃላፊው ጋር ልናገናኝህ እንችላለን እና ፈቃደኛ ከሆንክ አሉኝ። እሺ አልኩኝ። ተገናኘን። ከዚያ በኋላ ትምህርት ቤቱን ለአንድ ሳምንት ያዩኝ። በጣም ልቤን ነካው።
እና ወደ ውጭ የመሄዱን ሀሳብ ለጊዜው ወደ ጎን አደረኩኝ። እነዚህ ህፃናቶችን አብሬ ለመስራትና ልምምድ ለማግኘት ወሰንኩኝ። በዚህ አይነት እኔም አስተማሪ ሆኜ ከተቀጠርኩኝ እና በአስተማሪነቴ ጊዜ ብዙ ነገር ሰርቻለሁ። የመጀመሪያው ስራ የትምህርት ቤት ቋንቋ የአሜሪካ ምልክት ቋንቋ ነው። ግን ልጆቹ ቤታቸው ሲሄዱ ከቤተሰቦቻቸው ጋር መግባባት አይችሉም እና ይህ ለምን ሆነ? ስለዚህ እያንዳንዱ ተማሪ ቤት ሄጄ ቤተሰቦቻቸውን አነጋግሬያለሁ። ከዚያ በኋላ ያገኘሁትን ውጤት ለትምህርት ቤቱ ኃላፊ ዲሬክተር ሚስተር ቢሊ ሲካርድ ይባላሉ አቀረብኩኝ እና ከዚያ በኋላና ፕሮግራሙ በሁለት መንገድ መካሄድ አለበት። አንደኛው አማርኛ ነው፣ ሁለተኛው ደግሞ ያው እንግሊዘኛ ነው እና በዚህ አይነት ተለወጠ። ግን በዛን ጊዜ እዚያ የትምህርት ቤት ኃላፊ የሆኑ ረዳት ኃላፊዎች የነበሩ ሰዎች ተቃሙ የኔን ሀሳብ እና ሄደው ለዋና ዲሬክተሩ ኃይሉ ትምህርት ቤቱን ይበጠብጣል አሉኝ። ከዚያ በኋላ የትምህርት ቤቱ ዋና ኃላፊ ነው፣ እሱ የሚሰራውን ያውቃል እና እኔ ፈቅጄለት ስለሆነ አታስቸግሩት። ከዚያ በኋላና ምክትል ፕሪንሲፓል አለ፣ በስራ አንግባባም እና ያ ምክትል ፕሪንሲፓል በወር አንድ ጊዜ ብቻ ነበር ትምህርት ቤት የሚመጣው እና እንደሰማሁት ከሆነ የሚመጣውም በወር ክፍያውን ለማግኘት እንጂ ሌላ ጊዜ አይመጣም። ግን እኔ በዋናው ዲሬክተር ቢሮ ተፈቅዶልኝ ስሰራ መጣ ጠየቀኝ። አንተ ማነህ? ስሜን ነገርኩት። ግን ማፈቀደልኝ እዚህ ተቀምጠህ እንድትሰራ? አይ አንተ ከፈለግ ሄደህ ዋና ዲሬክተሩን ጠይቅ፣ እኔ መልስ አልሰጥም። አዎ ከዚህ በኋላና መግባባት አልቻልንም እና ተማሪዎቹ ደግሞ በሙሉ አቶ ተስፋዬና ብቻ ነው የሚወዱት። ስንወጣ አብረው ይመጣሉ፣ እዛ አብረው ይሄዳሉ እና በብዙ መንገድ እንረዳቸው ነበር። ኦኬ እና ይሄ ሁኔታ አላስደስታቸውም። ስለዚህ የትምህርት ቤቱ ረዳት ዲሬክተር የተባለው መጽሐፍ ቅዱስ የሚያካሄዱ ክፍሎች ጋራ በሚስጥር ግንኙነት ጀመረ። ከዚያ በኋላ ነው ትምህርት ቤቱ እነሱ ለመውሰድ የወሰኑት። እና ሆኖም ይህ ችግር ለእኛ ብሔራዊ ማህበር ለማቋቋም ምክንያት ሆነ። ይሄ የተመሰረተው ስለዚህ በ1962 ነው ማለት ነው። በ1962 ትልቅ ችግር ነበረ እና ችግር እስከ ትምህርት ሚኒስቴር ድረስ ቀርቦ ትምህርት ሚኒስቴር በመጨረሻ ጠርተን ነበረ። ግን ስብሰባ ከማድረጋችን በፊት ሁለቱም የትምህርት ቤቱና የመንፈሳዊ ትምህርት ቤት ትምህርት ሚኒስቴር ሄደው ስምምነት አደረጉ፣ ተለያዩ። ግን ከተለያዩ በኋላና የመጽሐፍ ቅዱስ አስተማሪዎቹ በሙሉ መጥተው ትምህርት ቤቱን ወሰዱት። ምንም አይነት ሳይለምድ አያውቁም። የልጆቹን ጠባይ የመማር ፍላጎት በፍጹም አያውቁም። እና
ተሰጣቸው። ይሄ ነው እኛን የገፋፋን ለብሔራዊ ማህበር መቋቋም። ሌላው ምክንያት ደግሞ መንግስት ኃላፊነት አለበት እነዚህን ክፍሎች ለመርዳት ትምህርት ቤት ከፍቶ ለመርዳት በስራ በልዩ መንገድ ይሄንን ሁሉ ለመንግስት ለመስጠት በማሰብ ማህበሩን አቋቋሙ እና ሌሎች ክፍሎች ደግሞ እድር ብለው ነበረ። እድር እድር ብለው ነበረ። ግን እድሩ ጥሩ ነው፣ ይህንን ያለምንም ችግር በራሳቸው ማካሄድ ይችላሉ ስል አስረዳኋቸው። ግን ከዚህ በላይ ደግሞ ብሔራዊ ችግር አለብን። ህፃናቶች ትምህርት ቤት የላቸውም። ከትምህርት ቤት ሲወጡም ምን አይነት ሁኔታ ላይ ነው የሚገኙት? ስራ ለማግኘት አይችሉም። ምክንያቱም መንግስት ምንም አይነት ዝግጅት አላደረገም። ስለዚህ እነዚህ ልጆች በቤተሰባቸው ትከሻ ላይ ነበሩ። ሌላው ችግራችን ደግሞ በኢትዮጵያ ብዙ ጊዜ እንደሚታየው ከሆነ መስማት የተሳነው ከሆነ ምናልባት ይሄ ከእግዚአብሔር የመጣ ቁጣ ነው ይላሉ እና ስለዚህ ወላጆችም ልጆች ቢኖራቸው የማይሰሙ ልጆች ቢኖራቸው ይደብቃሉ እና ብዙ አሉ። ይህንን ግልጽ ለማድረግ ወላጆችና የኢትዮጵያን ሕዝብ ለማስተማር አንዱ ዓላማ ነበረ። ይህንን አድርገናል። ማህበሩ ከተቋቋሙ በኋላ በአርብ ሁልጊዜ በሬዲዮ እናስተምር ነበረ። ከዚህ በኋላ ማህበሩ ቢቋቋምም ችግሩ አላለቅም። ምክንያቱም ሚስዮኖቹ ተሰብስበው ይህን ማህበር የጀመረው ኃይሉ ነው፣ የእሱ ስራ ማህበሩ ራሱ የሰይጣን ስራ ነው ብለው አሰራጩ ለልጆቹ እና በጣም አዘንኩኝ። እንዲህ ያለ ነገር እንዴት ይናገራሉ? ሲሆን የእኛ ተባባሪ መሆን ነበረባቸው። ምክንያቱም በአሜሪካና በሌሎች ሀገሮች እንዳየው ከሆነ ትምህርት ቤቶች ለብሔራዊ ማህበር ትልቅ ድጋፍ ይሰጣሉ። ግን እዚህ ተቃራኒው ነው። ሌላው ደግሞ ትምህርት ቤቶቹ ከተከፈቱ ጀምሮ እስካሁን ድረስ አንድም የመስማት የተሳናቸው መሪ ወይም ሊደርሺፕ አልሰጡም። አንዳንድ ብቅ ሲሉ ቶሎ ያሰጧቸዋል። በቦታቸው የሚገቡት በሙሉ የሚሰሙ ሰዎች ናቸው። ስለዚህ ችግር አለ እና ይህንንም መቋቋም ነበረብን እና በዚህ ምክንያት እኔም ስራዬን አጣሁኝ። ምርጫ ጠሩኝና ምርጫ አለ፣ አንድ ከኛ ጋር ዝም ብለህ መስራት አለብህ ወይም ማህበሩ ማፍረስ አለብህ፣ ማቆም አለብህ። ይሄ ከሆነ ከኛ ጋር መስራት ትቀጥላለህ አሉኝ። ግን በዚህ እኔ አልተስማማውም። ነገርኳቸው፣ እናንተ በሙሉ ትሰማላችሁ፣ እኔ ራሴ ደፍ ነኝ። ይሄ ችግር የእኔ ችግር ነው። ስለዚህ ይህን ማህበር ማቆም አልችልም። በዚህ ምክንያት በሚቀጥለው ቀን ወደ ትምህርት ቤት ልገባ ስል ጌቱን ወይም በሩን ዘጉት። ከዚያ በኋላ ተመልሼ እኔ ስራዬን ለማህበሩ ቀጠልኩኝ እና በመጨረሻ
ንጉሱ ጋር ቀረብኩኝ። ችግሩ ምንድን ነው? ሁሉንም አስረዳሁኝ እና ቀጥሎም አባሎቻችን አስተዋውኩኝ እና ከዚያ በኋላ ንጉሱ መልካም ፈቃዳቸው ሆኖ ኦኬ አፍንጮ በር የሚገኘውን ጽሕፈት ቤት ሰጡን። የተረከብኩ እኔ ነኝ። ኦኬ እርግጥ አቶ አበበ ከበደ በዚያን ጊዜ የበጎ አድራጎት ድርጅት ዋና አስተዳዳሪና የንጉሱ ልዩ ካቢኔ አባል ነበሩ እና በእሳቸው በኩል ነበረ ሁሉም ነገር የተሰራው እና በመጨረሻ ንጉሱም በጣም ደስ አላቸው እና ፕሮጀክት ተጠንቶ ተዘጋጅቶ ይቅረብልኝ አሉ። ያ ፕሮጀክት ደግሞ በበጎ አድራጎት ድርጅት ነበረ። ፕሮጀክቱ በመጨረሻ 60,000 ብር የሚያወጣ ነው። በዛን ጊዜና በአሁኑ ጊዜ 60,000 በጣም ሰማይ ላይ ነው። ኦኬ በጣም ብዙ ገንዘብ ነው። ብዙ ነገር ይሰራል እና የታቀደውም መርካቶ አካባቢ የገበያ አዳራሽ ቦታ እዛ ላይ እንዲቋቋም ነበር። ግን ምን ይሆናል ለንጉሱ ልደት ይህ ነገር ይነገራል ተብሎ 2 ወር 3 ወር ሲቀረን አብዮት ተጀመረ። ንጉሱም ወረዱ። ግንኙነት ሁሉ ተቋረጠ። አንዳንዶቹም ተገደሉ። ስለዚህ ችግር ነበረን። ትንሽ መቆየት ነበረብን። አንዳንድ ከግድያው የተረፉ ሰዎች ስለነበሩ ለምሳሌ ዶክተር ካሳ ከበደ በጣም የረዱኝ እሳቸው ናቸው እና በቀጥታ ከደርግ ባለስልጣኖች ጋር አገናኙኝ። ከዚያ በኋላ ምንድን ነው ተባለ። ችግር አለን፣ ብሔራዊ ጥበቃ አልተደረገልንም። አሁን በማዕከሉ የጀመርነው ሁሉ ቆመ። እንዴት መቀጠል እንችላለን? ስለዚህ ኮሚቴ እንዲቋቋም መመሪያ ወጣ። ያ ኮሚቴ ለ6 ወር ቀጥሎ ከጨረሰ በኋላና ለማህበሩ በጀት ማካሄጃ ስራ ማስካሄጃ ፈቀደ። ከዚያም በላይ በጥናቱ መሰረት እንዳስፈላጊነቱ ልዩ ነገሮች እንዲሰሩ ያ ጥናት አሳየ እና ደርጉም በዚህ ተስማምቶ ነበረ እና ሆነም እኔ ከዚህ በፊት እንደነገርኩሽ ዓላማ ትምህርቴን ለመግፋት ነበረ እና እዚህ የማይሰሙትን ለመርዳት ወደ 10 ዓመት ቆየሁኝ። በመጨረሻ እኔም ስኮላርሺፕ አገኘሁኝ። ተነስቼ ወደ አሜሪካ ሄድኩኝ። ጊዜው በጣም ጥሩ አልነበረም እና ከዚያ በኋላና ያለውን ሁኔታ በተቻለ መጠን ለመከታተል ሞክሬያለሁ። ግን ከኔ በኋላ በቦታ የገቡ ሰዎች አንድ ነገር ሲጠይቁ መልስ አይሰጡም። ምን አይነት ፕሮግረስ መሻሻል አደረገች? ምንም ዝም ጭጭ። እና ማህበሩ ሲቋቋም በከፍተኛ ደረጃ ለምሳሌ ቦርዱ በሙሉ ሚኒስቴሮች ናቸው እና ከነሱ በታች ስራ አስኪያጅ ዴፎች ናቸው። ቀጥሎም የወላጆች ኮሚቴ ነበረ
እነዚህን ሶስቱንም ማገናኘው እኔ ነኝ። ኦኬ እና የማህበሩ ፕሬዚዳንት ነኝ። ግን ብዙ ነገር ነበር የምሰራው። ለምሳሌ ብዙ አባሎቻችን ስራ የላቸውም። ሁሉም ስራ እንዲያገኙ አደረግኩኝ። ትምህርት ቤት ከሚሽኖች ትምህርት ቤት ከጨረሱ በኋላ የሚገቡበት ትምህርት ቤት አልነበረም። ይህንንም ከትምህርት ሚኒስቴር ጋር ተነጋግሬ አስፈቀድኩ። አብዛኞቹ ወደ ስነ ጥበብ ትምህርት ቤት፣ ስዕል ትምህርት ቤት፣ የእጅ ስራ ትምህርት ቤት የመሳሰሉት ገቡ እና ወደ አሜሪካ ከመሄዴ በፊት ሁሉም አባሎቻችን ስራ ገብተው ነበሩ ወይም ትምህርት ላይ ነበሩ እና የትምህርት እድል ተከፈተላቸው። ሆኖም ይሄ በቂ አይደለም። ምክንያቱም የማይሰሙት ፍላጎት የልዩ ትምህርት ፍላጎት ነው። ይሄ ነገር እስካሁን ድረስ አልተደረገም እና ችግሩ አሁንም አለው። ኦኬ አሁን ሲያዩትስ እስቲ እንዲው ከባለፈው ያሳለፉትን ጊዜ ያስታውሱታል? አሁን ለኛ እንደነገሩን ሁሉ ማለት ነው። አሁን ላይስ ቆሞ ሲያዩት ማህበሩን ምንድነው የሚሰማውት? ማህበሩ መቋቋሙ ጥሩ ነው እና ከዚህ አልፎ ደግሞ የዓለም መስማት የተሳናቸው ማህበር አባል እንዲሆን ያደረኩት እኔ ነኝ እና በዛን ጊዜ ወደ አሜሪካ ሄጄ ነበር። በፈረንጆች 1975 የዓለም መስማት የተሳናቸው ኮንግረስ ዋሽንግተን ዲሲ ተደርጎ ነበር እና ከዚያ በኋላ ሄድኩኝ፣ ተሳተፍኩ በስብሰባው እና የኛ ማህበር ገና ጨቅላ ነበረ። ስለዚህ ብዙ ችግር ነበረበት። ይህንን የሚያሳይ መግለጫ ለሁሉም አባል ሀገሮችና ባለሙያዎች በትኛለሁኝ እና ከዚያም ስመለስ ብዙ ህትመት ስራዎችን ይዤ መጥቻለሁኝ። እናም አይኤልኦ ወይም የዓለም ሰራተኞች ማህበር ድርጅትም ጠርቶኝ ኒውዮርክ ከተማ ሄድኩኝ። እነሱም ጠየቁኝ፣ ምንድን ነው የምትፈልጉት? ትምህርት የለንም፣ ስራ የለንም፣ ብዙ ችግር አለ እና ይሄ ነው ብዬ እነሱም አንድ ሰው እንልካለን ኢትዮጵያ ሉ እውነትም ያ ሰው መጣ። አፍንጮ በር በአይኑ አየ ሁሉንም ነገር፣ ተመልሶ ሄደ። በመጨረሻ እርዳታ ልከው ነበር። ግን ያንን እርዳታ የተጠቀሙ የሚሰሙ ሰዎች አንድም የማይሰማ የለም። ኦኬ እና በጣም ያሳዝናል። እና አዎ ከዚህ በኋላ ማህበሩ እርግጥ በምልክት ቋንቋ ላይ ትኩረት አድርጓል። እሱ ጥሩ ነው እና ኢንተርፕሬተር ፕሮግራም ጀምረዋል፣ ግን አልተስፋፋም። ግን ዋናው ነገር አሁን የኢንተርፕሬተሩ የአስተርጓሚው ስራ በጣም መታወቅና መስፋፋት አለበት። በእያንዳንዱ የመንግስት መስሪያ ቤት ቢያንስ አንድ ተጠሪ አስተርጓሚ መኖር አለበት። አሁን መጥቼ ሳይ ምንም የላቸውም እና መጀመሪያ ስገባ የምጠይቀው አስተርጓሚ አምጡ፣ የለንም ይላሉ። ይሄ ጥሩ መልስ አይደለም እና ይህን ማዘጋጀት ኃላፊነት አለባቸው እና ብዙ የሚሰራ ነገር አለ። ሌላው ደግሞ ቲቪ ፕሮግራም ተጀምሯል እዚህ። ሌላው መጋዘን እንደ ብርታት የመሰለ
ይሄን የመሰለ የጀመርኩት እኔ ነኝ። አልቆምም እና አይን ያወጣሉ ግን ለስንት ያህል ሰው እንደሚሰራጭ ያላውቅም። ግን ይሄ በብዙ ታትሞ ከተሰራጨ ብዙ ሰዎችን እኮ ሊያነቃ ይችላል እና ይሄ ነው። ግን ሌላው ችግራችን ደግሞ ማህበሩ በ1962 ተጀምሮ በማህበራዊ ጉዳይ ሚኒስቴር እውቅና ተጀምሮ ስንሰራ ቆይተን በመጨረሻ መስከረም ወር ላይ ነው በ1963 ሰርቲፊኬት ተሰጠን እና ብዙዎች የሚሉት ማህበሩ የተጀመረው በ1963 ነው ይላሉ። ይሄ ልክ አይደለም። ከዛ በፊት ማህበሩ ሰርቷል። በጊዮርጊስ ቤተ ክርስቲያን ቅጥር ግቢ ውስጥ ገብተው ሲሰራ ቆይተዋል እና ለምን 1963 እንደተከበረ እኔ አይገባኝም። እኛ የምንፈልገው መጀመሪያ የጀመርንበት ቀን ዓመተ ምህረት ነው። ይሄም በ1962 ነው። ችግሩም የተፈጠረው በ1962 ነው። ይሄ ነገር መታወቅ አለበት እና ማህበሩ እስካሁን ድረስ ከትምህርት ቤቶቹ ጋር ያለው ግንኙነት በጣም ቀዝቃዛ ነው ወይም ጨርሶ የለም። ይህ መሆን የለበትም። ሚስዮኖች የገቡት መስመጥ ሰልን ለመርዳት ነው። ፈቃደኛ ካልሆኑ እዚህ መቀመጥ የለባቸውም። እና አብረው ቢሰሩ ጥሩ ነው። አብረው ካልሰሩ ሀገር ለቀው መውጣት አለባቸው። ምንም ምክንያት የለም። ምክንያቱም እነሱ በማይሰሙት ስም ብዙ መሬት ይዘው የራሳቸው ፍላጎት እያሟሉ ነው። ይህ መሆን የለበትም። በሌላ ሀገር ሚስዮኖች አሉ። ለምሳሌ ኬንያ ያየሽ እንደሆነ ብዙ ትምህርት ቤቶች አሉ። እነዚህ ሚሽኖችም ሮት ላየንስ ክለብ ብዙ ድጋፍ ያደርጉላቸው፣ ብዙ ማስተማሪያ ዕቃ ይሰጣሉ። ግን የእነዛን የኬንያን ፕሮግራም እና የኢትዮጵያ ስታሳዩ ነው ኢትዮጵያ ወደ ታች ነው። ኬንያ በጣም የተራመደ ነው። ሚስዮኖችም ከመጡ ከ50 ዓመት በላይ ነው። ምን ሰሩ? ምንም። በዚህ 50 ዓመት አንድ ሊደርሺፕ ማሳየት አልቻሉም። እና በጣም የሚያሳዝን ነው። ስለዚህ ትግሉ ይቀጥላል እና እኛ የምንፈልገው ትምህርት ቤት አስፈላጊ ትምህርት ቤት ካለ መስማት የተሳናቸው እንደሌላው ሰሚ ህብረተሰብ መማር ማደግ ይችላሉ። አእምሯቸው ብሩህ ነው እና ብዙ ሰዎች ዲያቆኖስ ምንም አንጎላ አይሰራም ብለው ያስባሉ። ይሄ ልክ አይደለም እና እነሱ ችግራቸው አለመስማት ብቻ ነው። በተረፈ በሌላ በኩል ከማንም አያንሱም። አስፈላጊው እድል ከተሰጣቸው በጣም እናመሰግናለን። ጥሩ ሀሳብ ነው። እስቲ አሁን መስማት የተሳናቸው ብሔራዊ ማህበር እንግዲህ ከ60 ዓመት በላይ አስቆጥሯል ባለው እድሜ ማለት ነው። የእርሶ አስተዋጽኦ ደግሞ በጣም ከፍተኛ ነው። አሁን እንደነገሩን ከሆነና አሁን ለቆመበት አሁን ላለበት ሁኔታ የእርሶ አስተዋጽኦ ኃላፊነት በጣም ትልቅ ቦታ አለው።
ማስተላለፍ የሚፈልጉት መልእክት ካለ እስቲ መንገር የሚፈልጉት ልክ የርሶን አርአያ እንዲከተሉ አሁን ያሉት ማለት የሚፈልጉት ነገር ካለ በመጨረሻ እና ማህበሩ የውስጥና የውጭ ችግር አለበት። አሁን ዋናው ችግሩ የውስጥ ነው። አንድ ማህበር ጽህፈት ቤት ከሌለው፣ ስልክ ከሌለው፣ የኢንተርኔት ግንኙነት ከሌለው እንዴት አድርጎ መስራት ይችላል? አሁን ያሉት አዲስ የተመረጡ ሰዎች አሉ። እነሱ ልክ እንደ እስረኛ ናቸው። ምክንያቱም ምንም የውጭ ግንኙነታቸው የቀዘቀዘ ነው። መሳሪያ የለም፣ ስልክ የለም፣ ኢንተርኔት ግንኙነት የለም። እንዴት ሊሰሩ ይችላሉ? እና በጣም የሚያሳዝን ሁኔታ ነው ያለው። ልክ ነው። እስቲ በጣም እናመሰግናለን ለሰጡን ሀሳብ እዚህ ድረስ መጥተው ስላብራሩልን ስለ ማህበሩ አመሰራረት ስላለው ሁኔታ ስለነገሩን እጅግ በጣም እናመሰግናለን። እኔም አመሰግናለሁ ይህ እድል ስለተሰጠኝ። እሺ በጣም እናመሰግናለን። እሺ የነበረን ቆይታ እንግዲህ ይሄንን ይመስል ነበር። ከ1962 ዓመተ ምህረት መስረታ ጀምሮ የነበረውን የማህበሩን ቆይታ ነበር እንግዲህ ያወራነው። በቂ ባይሆንም ባለን ሰዓት እንግዲህ አጠር አድርገን የተወሰነ ስለ ማህበሩ ማውራት ችለናል። ሳምንት በሌላ ርዕሰ ጉዳይ በሌላ እንግዳ እስከምንገናኝ መልካም ጊዜ